ስንታየው ተፈሪ ይባላለሁ። ሰዓሊ፣ የአፍሪካ ጥናት ተመራማሪ፣ ፎቶግራፈር እና እንዲሁም ዲዛይነር ነኝ። ከአዲስ አበባ ዩኒቨርሲቲ አለ ስኩል ኦፍ ፋይን አርትስ እና ዲዛይን ትምህርት ቤት በኪነ ቅብ በቀለም ቅብ ተመርቄያለሁ። እንዲሁም ማህበረሰብ ጥናትን የበለጠ ለመረዳት የሶሺዮሎጂ ትምህርት ከቅድስት ማርያም ዩኒቨርሲቲ አጥንቼ ተመርቄያለሁ። በመቀጠልም ደግሞ ወደ አፍሪካ ጥናት ተቋም ወደ አዲስ አበባ ዩኒቨርሲቲ በመሄድ ስለ አፍሪካም ደግሞ የማስተርስ ትምህርቴን ተከታትያለሁ። አንዳንድ የተለያዩ ስራዎችን እንደመሞከር መጠን አንዳንድ ጊዜ ምን አለ መሰለሽ በጣም የምትወጂውን ነገር ነው መስራት የምትፈልጊው እና ያንን ደግሞ ለማግኘት ያው የራሱን የቻለ ውጣ ውረድ አለው። ያ አልጋ ባልጋ አይሆንም። ነገር ግን ያው የምትወጂውን ደግሞ ስትሰሪ የምታገኘው የአእምሮና የህሊና እርካታ አለ። ስለዚህ ለኔ ያው ሰዓሊነት ውስጥ ብዙ ነገር ስላለ ሰዓሊ መሆን ማለት እጀኛ ባህሪው ወይም ደግሞ ስዕል በእጅ መሳል ብቻ ሳይሆን እዛ ውስጡ ሪሰርች ማድረግ፣ ምርምር፣ ፕሮፖዛሎችን ማርቀቅ እንደገና ደግሞ ከዓለም ጋር ራሱን የቻለ ኮሚኒኬሽን አለው። ስለዚህ ለእነዚህ ሁላ ነገሮች የተማርኳቸው ትምህርቶች ግብአት ሆነውኛል። በዋነኝነት ግን ያው አሁን በሙሉ ሰዓት እየሰራሁ ያለሁት የስዕል ሙያዬን ነው። ያው ስዕል ስራዎቼ ከብዙ አይነት ነገሮች የተውጣጡ ናቸው እና ብዙ ጊዜ የምጠቀመው ሚክስድ ሚዲያ አርቲስት ነኝ። መልቲ ዲሲፕሊናሪ በሚባለው በእንግሊዘኛ፣ በአማርኛ ምንድነው ብዙ አይነት የስዕል ግብአቶችን በመጠቀም የሚሰራ ሰዓሊ ነኝ እና እንደ ዘመነኛ ወይም ደግሞ ኮንቴምፖራሪ አርቲስት እንደሚባለው አሁን እኔ ሌሎች ሰዓሊዎችም ጊዜውም ከደረሰበት አንጻር የተለያዩ ነገሮችን በመሞከር ኤክስፐሪመንታል አርት እየሰራሁ እገኛለሁ። ስዕሎች በብዛት ያው ማህበረሰቡን የሚቃኙ ናቸው። እንዲሁም ደግሞ በራስ አይዴንቲቲ ወይም ደግሞ አፍሪካዊነት፣ ኢትዮጵያዊነት፣ የራስ ባህል የመሳሰሉትን ነገሮች ነው ወደ ስዕል ማመጣው እና በዙሪያ የማየውን ነገር እነሱን ነገሮች ከተለያዩ የወዳደቁ ቁሶችንም በመጠቀም እንደገና ደግሞ ሚክስድ ሚዲያ እንዳልኩሽ ኮላጅ በመለጣጠፍ ፔይንቲንግ፣ ፓስቴልን የመሳሰሉ ቁሳቁሶች ስጠቀም ለምሳሌ እነዚህ ስክራች የተደረጉት ነገሮች ከስትሪት አርት ማንኛውም ሰው ያው ሀሳቡን ይገልጻል። ጎዳናዎች ላይ የተለያየ ቦታ ላይ ብታይ እንደ ግራፊቲ አርት እንደሚባለው ሰዎች የጻፏቸው ነገሮች አሉ። ስዕል እኔ ያው የመጀመሪያው ሀሳብ መግለጫ መሳሪያ ነው ብዬ ነው የማስበው እና ከአንድ ሺህ ቃል አንድ ስዕል ይባላል እና ፓወርፉል ነው። በአንድ ካፕቸርድ በተደረገ ፍሬም ውስጥ ስቶሪ መናገር፣ ታሪክን ማውራት መቻል በጣም ጉልበት አለው። ሚክስድ ሚዲያ ወይም ደግሞ ከተለያዩ አይነት የስዕል መግለጫ እቃዎች ነው የምሰራው። በጨርቅ የምሰራቸው ስራዎች አሉ አንድ ላይ ተሰፍተው ከፔይንቲንግ ጋር በመቀላቀል የሚሰሩ ስራዎች አሉ። እነሱም እንደዚሁ ከተለያዩ ማቴሪያሎች ወድቀው ከተገኙ ሪሳይክል ከሆኑ ቆዳዎች እየቆራረጥኩኝ የምሰራቸው ናቸው እና ዲዛይንም ማረጋለሁ፣ ሰፋለሁ፣ እነዚህ ፔይንቲንጉን የምሰራዋለሁ። አንድ ላይ የተያያዘ ነገር ነው። ዘ ቴል ኦፍ ኤንጅል ፌስ ወይም ደግሞ የኤንጅል ፌስ ንግርት ጣራ ዝቅ ብሎ ያለ ማሳመሪያ እንደዚህ ዝግዛግ ፎርም ሆኖ የተሰራ አይነት ማቴሪያል እንጨት ነው እና ሁለቱ በጋራ ገጥሚያቸው በተፈጠረችው እዚች ክብ ስፔስ ውስጥ እነዚህ ኤንጅል ፌስ ወይም ደግሞ በኢትዮጵያ የባህላዊ አሳሳል ዘይቤ ውስጥ የሚታወቁት ክብ ፊት እና እነዚህ አይከኖቹን ወደ በአይን ያለውን ኢሉዥን ለማሳየት ማለት ነው። እቺ ስራዬ እንግዲህ ዘ ቴል ኦፍ
አፍሮ ኮምብ ወይም ደግሞ የአፍሮ ማበጠሪያ ንግርት የሰራው ስራ ነች እና እቺ ስራ የተሰራችው እንደዚሁ ሪሳይክል በሆኑ ማቴሪያሎችን አንድ ላይ በማቀናጀት ነው የሰራሁት። ሁሉም ስራዎች ሌላ ፎርም የነበራቸው ተጥለው የተገኙ ከጋርቤጅ ውስጥ በመለቃቀም ነው። አሁን ወደዚህ ስዕል ሐሳብ ደግሞ ስንመጣ ምንድነው የስዕሉ ሐሳብ አፍሮ ማበጠሪያ አለ እና እዚህ ዳርና ዳር ያሉት ብራኬት የሚመስሉ ፎርሞች በራሳን ባህል በጥቁርነት እና ብዙ ጊዜ የአፍሮ ማበጠሪያ ከጥቁርነት ጋር ከአፍሮነት ጋር ከአፍሮ ሄር ጋር ይያያዛልና ብላክ ኢዝ ቢዩቲፉል የሚባል እንቅስቃሴ ነበር። ያን በዛ እንቅስቃሴ ውስጥ ዓለም አቀፍ እንቅስቃሴ ነበር እና ማበጠሪያው ነበር እንደ ፎርም ሲቆጠር የነበረው እና በእኔ ስዕል ውስጥ ማሳየት የፈለኩት እነዚህ ሁለቱ ጥቁሮች ጥቁርነትን መሀል ላይ ደግሞ ያለው ማበጠሪያው የራስ ባህል ማንነትን እና በራስ ባህል ማንነት መዋብ በአፍሪካ ሀገሮች በሌሎች በዓለም ክፍሎችም ስራዎች እንዲታዩ የተወሰነ ያው በሂደት ላይ ነኝ እና እነዚህ ኤግዚቢሽኖች ይኖራሉ።